ሰላም ጤና ይስጥልኝ የእግዚአብሔር ወገኖች እንደምን ቆያችሁ? በያለንበት ጠብቆን በሰላም ያገናኘን አምላክ ስሙ ብሩክ ይሁን። እንግዲህ የተለመደውን የሰንበት ትምህርት ማጠቃለያ በዚህ ጊዜ አብረን የምናየው ይሆናል። ይህንንም እየተከታተላችሁ ያላችሁ ሁሉ ጌታ አብዝቶ ይባርካችሁ ለማለት እወዳለሁ። ባለፈው ሳምንት የሰባተኛውን ትምህርት ማጠቃለያ የመጨረሻ ታማኝነት በጦርነት ቀጠና ውስጥ አምልኮ በሚል ርዕስ ገብተን ለእስራኤል ልጆች በተለይ ዮርዳኖስን የተሻገረው አዲስ ትውልድ ምድሪቱን ከመውሰራቸው በፊት ከምድሪቱ ባለቤት ከእግዚአብሔር ጋር ያላቸውን ቃል ኪዳን የማደስ ስራ እንዲሰራ በምድረ በዳ የተወለዱ ወንዶች ሁሉ እንዲገረዙ ስነ ስርዓቱንም ኢያሱ እንዲያከናውን እግዚአብሔር መመሪያ እንደሰጠው አይተን ነበር። ከዚያም ሸለፈታቸው ተወግዶ በጦርነት ቀጠና ውስጥ እንኳን ቢሆኑ በአዲስ አምልኮ መስመር እንዲገቡ ኢያሱ ደግሞ መሠዊያ በመስራት የእግዚአብሔርን 10ቱን ትእዛዛት ሁሌም ማስታወስ እንዲችሉ በድንጋይ ላይ ግልባጩን በመጻፍ ህዝቡን ወደ ኪዳናዊ ትእዛዝ ታማኝነት እንደመራቸው ያየን ሲሆን እኛም ከኃጢአት ባርነት ነፃ የወጣንበትን የሚያመለክት የፋሲካ አከባበር የክርስቶስን ሞት ሁሌ ማስታወስ እንድንችል የጌታ ራት ስነ ስርዓት እንደተሰጠንና ይህንንም ስነ ስርዓት በታማኝነት በየጊዜው ማከናወናችን ከእርሱ ጋር ያለንን ቃል ኪዳናችንን የምናድስበት የኢየሱስን ዳግም መምጣት ተስፋ የምናረጋግጥበት እንደሆነና በተለይ በዚህ ዘመን የቤተሰብ አምልኮ መሠዊያን ማደስ እጅግ አስፈላጊ እንደሆነ ጭምር የሚያስጠነቅቀን ክፍል በማየት የተባረክንበት ጊዜ ነበር ያሳለፍነው። ወደ ዛሬ ሰንበት ትምህርታችን ስናልፍ ርዕሱ የሚለው የእምነት ጀግኖች ኢያሱና ካሌብ የሚል ሲሆን የመታሰቢያ ጥቅሱ የሚገኘው ዕብራውያን 13:7 ላይ እንዲህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰላቸው ይላል። እንጸልይ። አምላካችን በሰማይ የምትኖር ለዚህ ለቅዱስ አገልግሎት ወደህና ፈቅደህ ስለመረጥከን ልጆቼ ስላልከን ስለሰጠህን ነፃነት ስለሰጠህን ክብር ለዘላለም ስምህ የተመሰገነ ይሁን። እነሆ ይህንን ሰንበት ትምህርት ስንማር የቃልህን ትርጉም ለወገኖችህ እግዚአብሔር አምላክ ሆይ ለልጆችህ አንተ እንድትገልጽ እኔ ምንም ዕውቀት የለኝም፣ አፌ ኮልታፋ ነው፣ ዕውቀቴ ውስን ነው። ከአንተ በሆነው ዕውቀት ማስተዋል እያንዳንዳችንን ጎብኝተህ እንድትለውጠን እንድትቀድሰን ለክብርህ እንድታዘጋጀን ፈቃዴ ይሁን። ኃጢአት መተላለፋችንን ሁሉ ይቅር በለንና በመንፈስ ቅዱስ ምሪት ተገናኘን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። ወደ ዛሬ ዝርዝር ሐሳቡ ስንገባ በትምህርቱ ውስጥ የኢያሱንና የካሌብን የእምነት ጀግንነት፣ የአስሩ ሰላዮች ውድቀትና እግዚአብሔርን ላገለገሉ የሚገባቸውን ክብር ምንነቱን የሚያብራራ ክፍል እናገኛለን። እግዚአብሔር አምላክ ለሙሴ የሰጠው ትእዛዝ ለእስራኤል ልጆች የሚሰጣትን ምድር ይሰልሉ ዘንድ ከየነገዱ አለቃ የሆነ አንድ ሰው መርጠህ ወደ ከነዓን ላክ አለው። ሙሴም 12 ሰላዮችን ወደ ከነዓን ልኳቸው ነበር። ነገር ግን ምድሪቱን ሰልለው ከተመለሱ በኋላ 10 ሰላዮች ተስፋ አስቆራጭ የሆነ ወሬ በሕዝቡ ጆሮ ተናገሩ። እንዲህም አሉ፣ የሰለልናት ምድር መልካም ናት፣ ወተትና ማርም ይፈስባታል። ነገር ግን ሰዎቹ ኃያላን ናቸው፣ እኛም በእነሱ ፊት እንደ አንበጣ ነን አሉ። ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የዔናቅን ልጆች አየን ብለው ተናገሩ። ካሌብም ሕዝቡን በሙሴ ፊት ተነስቶ ዝም አሰኘና ማሸነፍም እንችላለን፣ መውረስም እንችላለን፣ እንውጣ እንውረስ አለ። ከእርሱ ጋር የወጡ ግን አሁንም ሐሳባቸውን በመድገም በኃይል ከኛ ይበረታሉና
በዚህ ህዝብ ላይ መውጣት አንችልም አሉ። ምንም እንኳን ሊሞት በሚችልበት ሁኔታ ተቃውሞ ቢገጥመውም ካሌብ ትክክል እንደሆነ ለሚያውቀው ነገር ለመናገር ፈቃደኛ ሆነ። በዚህም ዘመኑን ሁሉ ለጌታው ያለውን ታማኝነት በማሳየቱ ከስሙ ጋር የሚገጥም ህይወት ኖረዋል። እኔና እናንተ እግዚአብሔር ሲያየን እውነትን በድፍረት የመሰከርንባቸው ጊዜያት ይኖሩን ይሁን? በክርስቶስ ደም ያገኘናትን ርስታችንን ልንወርስ ስንጠባበቅና ስንተጋ ሳለን ተስፋ በማስቆረጥ የእግዚአብሔርን መንግስት ለሚያጥላሉ እውነትን እውነት ነው፣ ውሸትን ደግሞ ውሸት ነው ብለን መናገር እንችል ይሆናል። ታዲያ በዚያ አቋማችን መኖር እየተለማመድን ይሆን? እስቲ ህይወታችንን እንፈትሽ። የእስራኤል ልጆች ይህን ክፉ ወሬ ሰሙና እንዲህ አሉ፣ ወደ ከነዓን ገብተን እነዚያ ሰዎች ከሚገሉንማ አለቃ መርጠን ወደ ግብፅ እንመለስ ብለው በሙሴና በአሮን ላይ ጮሁባቸው ይላል። ዘኍልቍ 14:6 ስናነብ ከዛ ጀምሮ ያለውን ስናነብ ማለት ነው። ምድሪቱን ከሰለሉት መሃል የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ በህዝቡ ፊት ተነሱ፣ ልብሳቸውን ቀደዱ፣ እንዲህም እያሏቸው ዞረን የሰለልናት ምድር መልካም ናት፣ እግዚአብሔር እስከወደደን ወተትና ማር ወደሚታፈሰው ወደዚያች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር አታምፁ፣ እንደ እንጀራ ይሆኑናል። የምድሪቱን ሰዎች አትፍሯቸው፣ ጥላቸው ከላያቸው ተገፏል፣ እግዚአብሔር ከኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው። ህዝቡ ግን ምን አደረጉ? ሊወግሯቸው ተማከሩ፣ አላመኑም። ብዙ ታምራትን ያዩ እስራኤላውያን በዚህ ምንም ልባቸው አልተነካም። እግዚአብሔርም ከዛ የተነሳ ተቆጥቶ ይህ ህዝብ እስከ መቼ ይንቀኛል? እስከ መቼ አያምንብኝም? ከርስታቸው አጠፋቸዋለሁ ብሎ ሲነሳ፣ ሙሴ ደግሞ እንደ ልማዱ እግዚአብሔርን አታጥፋቸው፣ እባክህ ይቅር በላቸው እያለ አብዝቶ ተማጸነው። እግዚአብሔርም ሙሴን ሰማው፣ እሺም አለ፣ እንደ ቃል ይሁን ብሎ ታዘዘው። ነገር ግን በግብፅ ምድርና በምድረ ባዳ ያደረግሁትን ታምራቴንና ክብሬን ያዩ ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም ብሎ ለካሌብ ደግሞ ሲመሰክር እንዲህ አለ፣ ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል በማለት ለታማኙ ካሌብ የእምነት ጀግንነቱን እግዚአብሔር ራሱ መሰከረለት። የእኛስ ህይወት ምን ይመስላል? ለእግዚአብሔር ቃል ታማኞች ነን? ስራችንና አምልኳችን በእግዚአብሔር ምስክርነትን የሚያሰጠን ይሆን? ወይስ በታማኞቹ በኢያሱና በካሌብ ላይ እንደተነሱ እስራኤላውያን የተስፋይቱን ምድር አያዩም ለመባል ተዘጋጅተን ነው ያለ ነው? ከእንዲህ አይነቱ ውድቀት ጌታ ያስመልጠን። እግዚአብሔርን በታማኝነት ላገለግሉት ሁሉ በምድርና በሰማይ ዋጋቸው በእርሱ ዘንድ የከበረ ነው። ከዚህ የተነሳ እግዚአብሔር ለሙሴ ሲናገር ለታማኙ ጀግና ካሌብ የረገጠበትን ሁሉ አወርሰዋለሁ፣ ዘሩም ይወርሳል ብሎ ተናገረ። በዚህ መሰረት ካሌብ ደግሞ ኢያሱን በዘኍልቍ 14:10 ላይ እንዲህ ብሎ የተናገረውን እናገኛለን። እስራኤል በምድረ ባዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመታት በሕይወት አኖረኝ። ሙሴን በላከኝ ጊዜ እንደነበሩ ዛሬ ጉልበታም ነኝ፣ እንዲሁ ዛሬ ለመዋጋትም ለመውጣትም ለመግባትም ጉልበቴ ያው ነው ብሎ ሲናገር የ85 ዓመት ሰው ነበር። ነገር ግን ከወጣት የበለጠ አቅም እንዳለውና የእግዚአብሔርን ስራ ለመስራት እንደሚችል በድፍረት ከተናገረ በኋላ እንዲህ አለ፣ አሁን እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ አለው ኢያሱ። ይህንንም ተቀብሎ ኢያሱ ለዮፎኒም ልጅ ለካሌብ ኬብሮንን ርስት አድርጎ ሰጠው ይላል። ሌላው ደግሞ በትህትና የተሞላ ኢያሱ ሁለተኛው የእምነት ጀግና
ለእስራኤል ነገዶች ሁሉ ምድሪቱን በየድንበሩ አከፋፍሎ ከጨረሰ በኋላ የእስራኤል ልጆች ለነዌ ልጅ ለኢያሱ በመካከላቸው ርስት ሰጡት ይላል። ማን ነው ርስት ሲከፋፈል ለራሱ ቀድሞ ሳይወስድ? ዛሬ የራሳችንን እስቲ እንጠይቅ። ማን ነው የራሱን ቀድሞ ሳይወስድ ለሌላው አከፋፍሎ ጨርሶ በመጨረሻ የሚወስድ? በጣም የሚገርም የእምነት ጀግና ኢያሱ በኤፍሬም ተራራማ አገር ያለችውን ተምናሴራ የምትባለውን የፈለጋትን ከተማ እንደ እግዚአብሔር ትእዛዝ ሰጡት። ከተማም ሰርቶ ተቀመጠባት ይላል። በኢያሱ 19 ከ59 እስከ 50 ያለውን ማንበብ እንችላለን። በዛሬው ትምህርታችን እንግዲህ ከግብፅ ሀገር የወጡት እስራኤላውያን በምድረ ባዳ ሞተው ሲያልቁ የተረፉና የተስፋይቱን ምድር የመውረስ እድል ስላገኙ ስለ ሁለቱ የእምነት ጀግኖች ስናጠና ነበረ የቆየ ነው። በዚህም የኛ ታማኝነት ምን ያክል እንደሆነ በሰፊው አይተናል። ቃል የተገባልንን አገራችንን እንግዲህ ልንወርስታት ታግተን እንስራ። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን የረዳን አምላካችን እጅግ አድርገን እናመሰግናለን። ስትከታተሉ የነበራችሁ ጌታ አብዝቶ ይባርካችሁ። በሚቀጥለው ጊዜ ደግሞ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። እንጸልያለን። እግዚአብሔር አምላካችን እናመሰግናለን። በክርስቶስ ኢየሱስ በኩል የሰጠህንን ቃል የገባህልንን ርስታችንን እንድንወርስ የሚያበረታታ ልዩ የሆነ መልእክት ለኛ ስለሰጠህን በዚህ ሰዓት ክብር ላንተ ይሁን። ይህን የተማርነውን የሰማነውን በተግባር ላይ በማዋል አምላክ ሆይ ለዛ ርስት ገጣሚዎች ሆነን እንድንኖር መንፈስ ቅዱስ ያግዘን። እነሆ አቅም የለንም፣ አቅማችን አንተ ሆነልን። ዘመኑን አንተ እጆቻችንን ይዘህ አሻግረን። እስካሁን ስለረዳን ተመስገን። ይህ ሁሉ እንደ ፈቃድ ይሁን። ስለሰማይ ተባረክ። ሁሉም ማድረግ በሚችል በልጅ በኢየሱስ ስም አሜን።